ሰላም ሰላም። ሰሞኑን የእነዚህ ሁለቱ ልጆች ጉዳይ ብዙ ሰው ጎራ ከፍሎ ያነታረከና እያነጋገረን ያለው እኛም እንደ ተጠቃሚ እንደ ተመልካች የመሰለንን ሀሳብ እንስጥ ብለን ነው። ጉዳዩ ባይመለከተንም እኛ የስራ ሰዎች ነን። ጉዳዩ ባይመለከተንም እስቲ ሀሳብ እንስጥበት ብለን ነው እና በሁለቱ ልጆች መሀል ብዙ ልዩነት የለም። ያው በየራሳቸው ልክ ሊሆኑበት የሚችሉ አንዳንድ ነገሮች አሉ። ነገር ግን አንድ ብር እንዳለው ነገሮች ተመቻችተውላቸው መስራት እየቻሉ ነገር ግን ቁጭ ብለው በአመታቸው በ30 አመታቸው በ40 አመታቸው የእናትና አባታቸው መሶብ የሚገለብጡ እንዳሉ ሁሉ መስራት እየፈለጉ እድሉን ያላገኙ ግን ቁጭ ብለው ያሉ ሰዎችም አሉ። ነገር ግን በኢትዮጵያ ሀገር እንደ ኢትዮጵያ ባሉ ሀገሮች ነገሮች ተመቻችተውላቸው አልጋ በአልጋ ሆኖለት የሚሰራ የለም። ማንም ጢም ቢራው እስኪዞር ስራ የሚሰራው ነገሮች ተመቻችተውለት አይደለም፣ በራሱ ጥረትና ፍላጎት ነው። አብዛኛው በስደትም ያለ ይሁን በሀገር ውስጥም ያለ ይሁን የትኛውም ሰው ነገሮች የተመቻቸለት የለም። ጥቂት ሰዎች ሊኖሩ ይችላሉ የቤተሰቦቻቸው ሀብት ምናምን ያላቸው። አብዛኛው ግን እንደ ኢትዮጵያ ያሉ ሀገር ሰዎች ራሳቸው ጥረው ነው እየሰሩ ያሉትና የብሩክ ሀሳብ ለኢትዮጵያ ላሉ ሀገሮች ሰዎች የሚሆን አይደለም። ነገሮች አልተመቻቹልንም። ባልተመቻቸበት ሁኔታ ፈልጉ አይደለም አንድ ሰው የእናትና የአባቱን መሶብ የሚገለብጠው 30 ዓመት የሚለው ነገር እንደ ኢትዮጵያ ላሉ ሰዎች ምክንያቱ አሳማኝ አይደለምና ማንም የሰው ሀገር ባሪያ ሆኖ የተለያዩ ሀገር አገልጋይ ሆነውና እንደዚህ የሚሰራ ያለው ያው ነገሮች ተመቻችተውለት ስላልሆነ ማንም የተመቻቸ ነገር አግኝቶ አይደለም። ማንም የተመቻቸ ነገር ቢኖር የሚጠላ የለምና እንደዚህ ጥንቢራችን እስኪዞር ስራ የምንሰራው ተመቻችቶልን ስላልሆነ በ20 በ30 በ40 ዓመት ያለ እውነቱን ወጥቶ ቢሰራ ነው የሚሻለውና የሁለቱም መንገድ በየግላቸው አሳማኝ ሊሆን ይችላል። ግን ካለው ነባራዊ ሁኔታ ካለንበት ሀገር ሁኔታ ግን ነገሮች ይመቻቹልን ምናምን የሚለው ነገር አሳማኝ አይደለም።